ይህንን ቪዲዮ የምትመለከቱ ወገኖች ሁላችሁም ኢትዮጵያውያኖችን ሰላም ላችኋለሁ። በእርግጥ ቪዲዮ ቫይራል መውጣት አልቻለም፣ ምክንያቱም ኢትዮጵያውያኖች ተጨካክነዋል። ለማንኛውም በመጨካከናችሁ እግዚአብሔር ያለው አይቀርምና ይሄ መልእክት ዛሬም እንደትናንቱ አቶ ኢያሱ ሻንቅሎ የወላይታ ተወላጅ ሆነው ኢትዮጵያዊ ጉዳይ ለማንሳት ነው የመጣሁት። ምክንያቱም ይህ ኢትዮጵያዊ ወገናችሁና ወንድማችሁ መቼም 57 ክፍል ያለው ቤት በእሳት ወድሞበት ከ3 ሚሊዮን ብር በላይ በእሳት ተቃጥሎ የቀረውን ደግሞ ባንክ ለ3 ሚሊዮን ለዚያው ደግሞ ወስዶበት ባዶ እጁ ቀርቷል ለ8 ዓመታት። ይህ ደግሞ የሆነው ኢትዮጵያውያኖች በሕይወት እያለን ነው። ሞተን አልቀን ምድሪቱ ምድረ ቤዳ ሆና አይደለም። ኢትዮጵያውያኖች በሕይወት እያለን፣ ክርስቲያኖች በክርስቶስ ስም በሕይወት እያሉ፣ በደሙ የተዋጁ እያሉ አንድ ሁለተኛ ደግሞ ዮናታን አክሊሉ አቶ ኢያሱ ሻንቅሎ አገልግሎታል ሀብት በነበረው ጊዜ። ዮናታን አክሊሉ የእግዚአብሔር ሰው ስለሆነ ስለደህየ ስለተቸገረ ሳይሆን የእግዚአብሔርን ሕዝብ ስለሚያገለግል አቶ ኢያሱ ሻንቅሎ አገልግሎታል በሀብቱ። ዮናታን አክሊሉ ግን ገርጂ ኢምፔሪያል ሆቴል ክሮስ አድርጎ ሰላም ለማለት ኢያሱ ሻንቅሎ ሲሄድ ቤቴና ንብረት እኔ ነኝ ያቃጠልኩ፣ ምንድነው የምትከታተለኝ ብሎ ለመደብደብ የደረሰ ዮናታን አክሊሉ በዶክተር አብይ አህመድ ስም እየገዘተ ክርስቶስን ከመስበክ ዶክተር አብይ አህመድን እየሰበከ የሚኖር ሰው። ዮናታን አክሊሉ ዳን እንደማይወድ ዳን እንደማይፈልግ በስብከቱ ደሃ ጉንዳን ነው ብሎ እየተንገፈገፈ ነግሮናል። ከዮናታን አክሊሉ እርዳታም የኢትዮጵያ ሕዝብ አያገኝም። የኢትዮጵያን ሕዝብ በግዞት ይዞ የሚዘርፍ አገልጋይ ነው። ሁለተኛ እዩ ጩፋን አገልግሏል አቶ ኢያሱ ሻንቅሎ በሀብቱ። ነገር ግን እዩ ጩፋ የኢያሱ ሻንቅሎ ጉዳይ አልሰማም።